ይህ በዝቋላ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት እየተዘጋጀ የሚቀርብላችሁ የቴሌቪዥን ፕሮግራማችን ነው። የዕለቱን ዜና ከዚህ ሰዓት ጀምሮ ወደ እናንተ የምናቀርብላችሁ ይሆናል። ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። አስቸጋሪ ደረጃ ላይ ለሚገኙ ማህበረሰብ ክፍሎች ለዕለት ምግብ የሚሆን ሰብአዊ ድጋፍ ተደረገ። በአክምራ ብሔረሰብ አስተዳደር በዝቋላ ወረዳ በካናዳ ሀገር ቶሮንቶ ሃሚልተን ቻፕተርስ ኦፍ ኢክናስ የሚኖሩ ወገኖቻችን ከወሎ ቤተ አምሐራ የልማትና በጎ አድራጎት ድርጅት ጋር በመተባበር የዋጋ ግምቱ 2.5 ሚሊዮን ብር ወጪ ተደርጎበት ለ1075 አስቸጋሪ የኑሮ ደረጃ ላይ ለሚገኙ ማህበረሰብ ክፍሎች ለዕለት ምግብ የሚሆን 215 ኩንታል የስንዴ ዱቄት ስርጭት ተደርጓል። ድጋፍ ከተደረገላቸው መካከል የጽስቃ ከተማ ነዋሪ ወይዘሮ አወጡ ክፍሉና አቶ ገብሬ ወንድም እንደተናገሩት አረጋውያን የጤና እክል ያለባቸው ማህበረሰብ ክፍሎች ነፍሰጡርና አጥቢ እናቶች ለከፍተኛ ረሃብ ተጋላጭ ሆነዋል ብለዋል። ስለሆነም በዕለቱ ከወሎ ቤተ አምሐራ የልማትና በጎ አድራጎት ድርጅት የተደረገላቸውን ድጋፍ አመስግነው በተለያየ ምክንያት አካባቢው የተራቆተ መሬት በመሆኑ የሚፈልገውን ምርት መስጠት ስለማይችል በመንግስትና መንግስታዊ ባልሆኑ ድርጅቶች ድጋፉን አጠናክረው እንዲቀጥሉም ጠይቀዋል። አገሩ ያራበ የደከመ እጉዙ ደከማው አይነ ስውሩ አንካሳው እደም ይበላቶ ራሞቶ ተቀርጦ ነበር። አሁን ግን ይሄ ደቄት መጥቶ በመስጠታችሁ በጣም አስመሰግናለሁ። በማሰገን ደግሞ አሁንም እንዳሉት እንደሰጣችሁ ሄደው ወቋይቱ ቆቁቶ ገንፎቱ ጉፋልጎ ሊበላ ነው ሚበላቶ የነበረ ነው ሮሙቶ የነበረ ነው። አሁን ግን ንስጥሩ ሰው ነው በመስጠታችሁ እግዚአብሔር ይስጠው። በመጪው ደግሞ ይቀጥልልን እለምናለን፣ እንጮኻለን፣ እነግራለን። አሁንም ትክክል ነው። የራበ ነው ለጥቆ የራበ ነው በሀጃ ስፍራቶ የነበረ ነው። ከተማ ነዋሪ ነኝ። አሁን እስካሁን እንዳረጉ ለህፃናት ለደካማ ለአካለ ጎዶሎ ለመስጠት ለመምጣቱ በጣም እናመሰግናለን። በህይወታችን ነው የደረሰልን። የወሎ ቤተ አምሐራ የልማትና በጎ አድራጎት ድርጅት ስራ አስኪያጅ ወይዘሮ ሮዛ ሰለሞን ከቦታው ተገኝተው በሰጡት ማብራሪያ እንደገለጹት የቀረበው የዕለት ደራሽ ሰብአዊ ድጋፍ በኢክናስ ካናዳ የተገኘ ሲሆን ይህ ድርጅት ሁልጊዜም በተለያየ ችግር ውስጥ የሚኖሩ የማህበረሰብ ክፍሎችን እያገዘ እንደሚገኝና ዛሬም እንደተለመደው ከ30 ሺህ በላይ ህዝብ በጣም አሳሳቢ ችግር ውስጥ ሆኖ የዕለት ምግብ የሚያስፈልገው ማህበረሰብ መኖር ጋር ተያይዞ የዋጋ ግምቱ 2.5 ሚሊዮን ወጪ በማድረግ ለተመረጡ ለ1075 አረጋውያን፣ አካል ጉዳተኞች፣ አጥቢና ነፍሰ ጡር እናቶች የስንዴ ዱቄት ድጋፍ እንደተደረገ ገልጸዋል። ዛሬ የምትገኘው በዋግኽምራ ዞን ዝቋላ ወረዳ ላይ ነው። ይህም እንግዲህ ወደ 210 የሚጠጋ ነጭ ዱቄት ይዘን መጥተናል። ያደረገልን ኢክናስ ቶሮንቶ ካናዳ የሚገኝ ድርጅት ነው። ሁሌም የሚያግዘን ድርጅት ነው። ዛሬ እንደተለመደው ወደ 2.5 ሚሊዮን የሚጠጋ ድጋፍ አድርጓል። በት ችግሩ በጣም አሳሳቢ ስለሆነ ነው። ወደ 30 ሺህ የሚጠጋ ህዝብ ችግር ላይ የዕለት ምግብ የሚፈልግ ማህበረሰብ ስላለ በዛ መሰረት እንግዲህ ይዘን መጥተናል ማለት ነው። እንግዲህ እርዳታውን የመረጥነው አካል ጉዳተኞች፣ አዛውንት እናትና አባቶች እንደዚሁም ደግሞ አጥቢ ሰዎችን መርጠን ነው ያደረግነው። ለአንድ ሰው 20 ኪሎ ግራም የስንዴ ዱቄት ድጋፍ መደረጉን በመግለጽ ቀጣይም እርዳታ የሚያስፈልገው ከፍተኛ ቁጥር ያለው ማህበረሰብ እስካለ ድረስ ከችግሩ ለማውጣት የባለድርሻ አካላት ትብብር ያስፈልጋል ሲሉም ወይዘሮ ሮዛ ሰለሞን ገልጸዋል። በአንድ ሰው ወደ 20 ኪሎ የሚደርስ ነጭ ዱቄት ሰጥተናል ማለት ነው። ቀጣይም እንግዲህ የህዝብ በጣም አስቸጋሪ ላይ ነው ያለው። እርዳታ በጣም ያስፈልገዋል። ሁላችሁም ድጋፋችሁን እንድታደርጉ ስል ጠይቃለሁ። የዝቋላ ወረዳ ግብርና ጽህፈት ቤት ኃላፊ አቶ ተሾመ ስመኝ በበኩላቸው በባለፈው ዓመት የከፋ ድርቅ ስለነበረ በርካታ ማህበረሰብ የዕለት ምግብ ድጋፍ የሚያስፈልገው ነበር ብለዋል። ባለፉት ዓመታት በተለይ ወረዳችን ላይ የከፋ ድርቅ ስለነበረ ማህበረሰባችን በርካታ ማህበረሰብ በተለይ በወረዳችን የሰብል ምርት ግምገማ መሰረት 32000 ማህበረሰብ ከ3 ወር እስከ 9 ወር የዕለት ምግብ ድጋፍ የሚያስፈልገው እንደነበር በመጠቆም አሁን እየተደረገ ያለው ድጋፍ ከባለፈው ዓመት ጋር ከነበረው ጋር ተያይዞ አንዱ አካል ነው ያሉት አቶ ተሾመ ስመኝ ቀጣይም ለከፍተኛ ረሃብ ተጋላጭ የሆኑ የማህበረሰብ ክፍሎችን ልየታ በማድረግ በተገኘው አማራጭ ሁሉ ድጋፉ ተጠናክሮ እንደሚቀጥል አስረድተዋል። በተለይ በወረዳችን የሰብል ግምገማ መሰረት ከ32000 በላይ ማህበረሰብ የዕለት ከ3 እስከ 9 ወር የዕለት ምግብ ድጋፍ የሚያስፈልገው ነበር። በዚህ ዓመት ይህን የከፋ ችግር ባለፉት ዓመታት የበርካታ መንግስታዊ ድርጅቶች በወቅቱ ምላሽ መስጠት በተለይ ጆብ ማህበረሰባችን
ከ4 ወር በላይ ከ4 ወር እስከ 5 ወር በላይ ድጋፍ ያልተሰጠ ስለነበረ በተለያዩ መንገድ ድጋፍ ጥያቄ ሲላቀም ስለነበር እንግዲህ ይሄ ዛሬም እየተሰጠ ያለው የድጋፍ አንዱ የባለፈው ዓመት ድጋፋችን አካል ነው። በተለይ ይሄ አሁን የምታዩት የወሎ ቤተ አማራ የልማትና በጎ አድራጎት ድርጅት ባለፈው ዓመት ድጋፍ ጠይቀን ስለነበረ በካናዳ የሚኖሩ የትውልደ ኢትዮጵያውያን ያደረጉት ወደ 215 ኩንታል ኪሎ ዱቄት አምጥተውላል። ይህም ከ900 በላይ ለሚሆኑ ማህበረሰቦች የዕለት ምግብ ችግር ላለባቸው አረጋውያን ጧሪ የሌላቸው እና አካል ጉዳተኛ ለሆኑና ሴተኛ ዳሪ የዕለት ምግብ በሚያስፈልጋቸው በመሰራጨትና አሁን የወሰዱ ነው ያሉት። ስለዚህ ያው በቀጣይ አንዳንድ እንደዚህ አይነት በጣም ችግር ያለባቸው አካባቢ በተለይ ይህ ጧሪ ጠዋሪ የሌላቸው አቅመ ደካሞች አካባቢ እና ህጻናት አካባቢ ድጋፍ የሚያስፈልጋቸው ልክ በዚህ ልክ መልካሙ ሰርቶ የሚበላው አካል ሰርቶ ድጋፍ የሚያስፈልጋቸው አካል ድጋፉ በዚህ መንገድ እየለየን ባገኘ አማራጭ የሚመጣቸው